በማቴዎስ ወንጌል ምዕራፍ 23 ከ1 እስከ 12 ያለውን ክፍል አነባለሁ። በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። የሚያዟችሁን አድርጉ ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ። እነርሱ ግን በጣታቸው እንኳን ሊነኩት አይወዱም። ለሰውም እንዲታይ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። በምሳም የከበሬታ ስፍራ፣ በምኩራብ የከበሬታ ወንበር፣ በገበታም ሰላምታ መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ። አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ። ከእናንተም የሚበልጠው አገልጋያችሁ ይሆናል። ራሱን ከፍ የሚያደርግ ሁሉ ያዋርዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል። መምህር ብንል መምህራችን ክርስቶስ ኢየሱስ ነው። አባት ብንል በምድር ካለው አባት በላይ የሆነው አባታችን ክርስቶስ ኢየሱስ ብቻ ነው። ሊቅ ብንል በምድር ካሉ ሊቃውንት በላይ የሆነ አንድ ሊቅ ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ራሱን ከፍ የሚያደርግ ሁሉ ያዋርዳል፣ ራሱንም የሚያዋርድ ሁሉ ከፍ